እንግዲህ ቤተሰብ ዛሬ የምንገኘው በዱባና ባቲ ውጪው ቤቱ እንደምትመለከቱት ይህንን ይመስላል። ውስጡ ደግሞ እንደዚህ ምር ብሎበታል። ማሻአላህ ተባረከ ረህማን። እንግዲህ አሁን ቅይር እናደርገዋለን። እዚህ ጋር ደግሞ እስኪ የባህል ምግብ ነው፣ ባህላዊ ምግብ ነው። እስኪ ስሙ ምንድን ነው? በስልጥኛም በጉራግኛም በአማርኛም ኮሜንት ላይ ጻፉልኝ። የኔው መጨረሻ ላይ ትሰማላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ሰምታችኋል? እንደምን ከርማችኋል? እኛ አለን አልሐምዱሊላህ። ኢንሻአላህ በያላችሁበት የአላህ ሱብሃነሁ ወተዓላ ዝነት rahmaትና በረከት አይለያችሁ። እንግዲህ እቃችን ያው በዚህ በልኩ ጭነን መተናል ወደ ዱባና ባቲ። መቼም መስቀያ ሰርተዋል አይደል? ለዚህኛው መስቀያ አልሰሩም እንዴ? በሚስማር እንግዲህ ይሰራል እንጂ። እንግዲህ ውድ ቤተሰብ የእህታችን ቤት ይሄን ይመስላል። እስኪ ሂዱ ትራስራ ወርዱ ማለት ናይ ታይም አንቆርቆራጣ ና ሸጭስ። እንግዲህ ዛሬ የኒካ ፕሮግራም አለ። እሁድ ነው። እሁድ በጠዋቱ መተን ጠብ ብለናል። የኒካ ፕሮግራም አለባቸው። የኒካ ፕሮግራሙ ከመፈጸሙ በፊት ነው የመጣ ነው። እንግዲህ ያው ቤታቸው ይሄን ይመስላል። የኮሪደሩ ነው። ይሄ ደግሞ ሳሎን፣ የኮሪደሩ በር ነው። አይታችሁታል። በጣም ሰፊ ነው ማሻአላ። ይሄ ደግሞ ሳሎኑ ነው። እንግዲህ አሁን ቶሎ ቶሎ ብለን እቃችንን አዘጋጅተን እንጨርሳለን። ወላችንን እናንጣጥፋለን። ሽማግሌ ከመግባቱ በፊት ለመጨረስ ጥረት እናደርጋለን ኢንሻአላህ። አብራችሁን ቆዩ ከኔ ጋር። ቤቱ ከኔ እኩል ነው የሚጮኸው በነገራችን ላይ። እንግዲህ የወለላ በዚህ መልኩ አንጥፈናል። እሷ ደግሞ ስትዛባ ስጋጃም ስለነበረ ስጋጃ እየተነጠፈላት ነው። አክሳክስ መደር ይውለውሊ። እንግዲህ ቤተሰብ ፍራሻችን በዚህ መልኩ አንጥፈናል። ናይ እማ ወደዚህ ቤት ሄዱ። አንዴ ውጪ ውጡ፣ አንዴ ውጪ ውጡ፣ ውጪ ውጡ። ልጨርስና ትገባለች። እነዚህ እንኳን አንጥፈናል ፍራሻችን። አሁን ደግሞ እንትን ልናነጥፍ ነው። ምንጣፎቹና ትራሶቹን እደረድራለሁኝ። እዩት እንዴት እንዳለበሱት። ይሄ ገልብጠው በግልባጭ ነው የለበሱት ልጆቹ አልበሱ ብያቸው። እንግዲህ በምትመለከቱት መልኩ ቤታችን ጨርሰናል። ልንወጣ ነው። ኢብሮ ታንሳ ማን ያማን ታንሳ ቁና ጌታ እስኪ እነዚህ ልጆች አንድ ያንሳቸው። እስኪ አደግን እንፍ ወደስ በቃ ጎበዞች። እንግዲህ ውድ ቤተሰቦቼ ወደ ዱባና ባቲ ሄደን ያነጠፍ ነው ወይም ደግሞ ለሰርግ ለኒካ ፕሮግራም ያዘጋጀነው ቤት ይህንን ይመስል ነበረ። መጋረጃው በዚህ መልኩ፣ ጨርቁንም በእርሳስ ከለር፣ ምንጣፎቹ ሁሉንም አመቻመቼ አይደል አንድ አይነት ከለር ወይም ደግሞ ተመሳሳይ ከለር አድርጌ በምትፈልገው አይነት በአስቸኳይ ነበር ያዘችኝ። በአስቸኳይ ፈልገዋለሁ፣ በአስቸኳይ አድርሽልኝ ነበር ያለችኝ እና አልሐምዱሊላህ ወስጄ በዚህ መልኩ ቤታቸውን ፏ አድርጌላታለሁ። በቃ ቤተሰቦቿ፣ ልጆቹ ሀተ ልጆቹ ራሱ እንዴት ደስ እንዳላቸው ልነግራቸው አልችልም። በቃ አላስቀርጽ ብለውኝ ነበረ እየቀረጽኩላቸው ያለሁት። አሁን ራሱ እንዲህ ሙሉ በሙሉ ቤቱን አላስገባሁላችሁም። አንድ ጎን ስቀርጽ ወደ አንድ ጎን እያልኳቸው፣ አንድ ጎን ስቀርጽ ወደ አንድ ጎን እያልኳቸው ነው የቀረጽኩላችሁ። እና ያው ጠፍቻለሁኝ አውቃለሁኝ። ኢንሻአላህ ከዚህ በኋላ በቪዲዮዎች ታዩኛላችሁ። በተለያዩ ቪዲዮዎች በተለያዩ እቃዎች ኢንሻአላህ አቀርብላችኋለሁ። እንዲሁም የእቃዎቹንም ዋጋ ኢንሻአላህ እያንዳንዱ በሰፊ በሌላ ቪዲዮ እነግራችኋለሁ ማለት ነው። በእርግጥ በአሁኑ ሰዓት እቃ በጣም ጨምሯል ሀቂቃ ማለት ነው። ከምላችሁ በላይ ከምነግራችሁ በላይ እቃ በጣም ጨምሯል እና ኢንሻአላህ ከዚህ በኋላ አልጠፋም።
እያንዳንዱንም የእቃውንም ዋጋ ነግራችኋለሁ። በተለያየ ቪዲዮም እመጣላችኋለሁ ባላህ ፍቃድ ማለት ነው። እና ደግሞ ዱአ አርጉልኝ፣ ኢንሻአላህ ዱአ አርጉልኝ። ዱአችሁ በጣም ያስፈልገኛል። ዳዕወተል ገሪብ ሙስተጃብ አይደል? ሩቅ ያለ ሰው ወይም ደግሞ የባዳ ሰው ዱአ ሙስተጃብ ነው ይባላልና ኢንሻአላህ ሁላችሁም ዱአ አድርጉልኝ በያላችሁበት ማለት ነው። አላህ ሀጃዋን ያሳካላት፣ ካለችበት ጭንቀት አላህ ያውጣት ብላችሁ ዱአ አድርጉልኝ ኢንሻአላህ። እወዳችኋለሁ። እዚህ ጋር ኮሊደሩ ነው። ኮሊደሩ ራሱ ስጋጃ ይነጠፋል ብለን ነበረ፣ ግን ደግሞ ለራሱ የሚሆን ስጋጃ አላገኘለትም። ኮሊደሩ በጣም ቀጭን ነው፣ በጣም ቀጭን ነውና ስጋጃው ቢታጠፍ ራሱ ማንጠፍ አይቻልም እና እንዴት አድርገው እንደሚያደርጉት ብቻ አላውቅም። ያው ወለላ አንጥፌላቸዋለሁ። ኮርኒሳቸው በዚህ በምትመለከቱት መልኩ ነው። ችግሩ ደግሞ አገሩ መብራት አልገባም ማለት ነው እና የመብራቱ ግን ገመድ ምናምን ተስተካክሎለታል። ማሻአላህ ተባረከ ረህማን። ቤቱ በዚህ መልኩ ፏ ፍንትርትሽ አድርገንላታል እና እስኪ ያው በኒካ ፕሮግራሙ ላይ እንዴት ነበር የሚለውን አብራችሁ። በነገራችን ላይ ቤት አጽድተን ምናምን ጨርሰን ከጨርስን በኋላ ይሄ በእኛ በስልጥኛ አተካኑ ይባላል፣ በመስቀለኛ እርግፎን በአማርኛ እና በቃ ያው በስልጤ ልንገራችሁና አተካኑ ይባላል እና አተካኑ በመስቀለኛ እርግፎን በአማርኛ ደግሞ እና እየበላን ነው። እሺ ታጠባለሁ፣ ችግር የለውም አስቀምጠው፣ እኔ ራሴ ሄጄ ታጠባለሁ፣ አብሽር። እና ይሄው ቀርቡልን ልንበላ። ምንም ቪዲዮ ያልሰራሁላችሁ ማለት በጣም ተጨናንቄ ስለነበረ እንግዳ እየመጣ ነው። ኒካ ሊታሰር ነው፣ የኒካ ቀን ነው። በነገራችን ላይ ይሄ ለኒካው ሰዎች ወደ ቤት ሲገቡ የሚቀርብላቸው ምግብ ነው የመጀመሪያ የሚቀርበው። ከዛ በኋላ ነው ክትፎ። ለመጀመሪያ ይሄ ነው የሚቀርበው። እንግዳዎች ሲመጡ መጀመሪያ የሚቀርብላቸው ይሄ ነው አይደል? አዎ። ከዛ በኋላ ነው አዎ ይሄንን ይበላሉ ማለት ነው። እዚህ ሲመጡ መጀመሪያ ይሄ ነው የሚበላው። ሲሄዱ ነው የሚበሉት። ኦኬ፣ ለፕሮግራም ሲሄዱ ማለት ነው። አሁን ይሄ የወንድ ቤት ነው። ይሄ የወንድ ነው። በቃ እኛ ያለንበት የወንድ ቤት ነው። ወደ ሴቷ ቤት ከመሄዳቸው በፊት ይሄንን ይበላሉ። ከዛ ከሴቷ ቤት ደግሞ ስጋ ያው ክትፎ ይዘጋጅላቸዋል፣ አይቤ ይዘጋጅላቸዋል። እንደገና ደግሞ ቀይ ወጥም ይዘጋጃል። እንግዲህ የቻሉትን አክል በልተው ይመጣሉ ማለት ነው። እና አሁን ከጨራረስኩኝ በኋላ ረጋ ብዬ ብላ እና በላልተን እኛም ወደ ስራችን እንሄዳለን፣ ወደ ቤታችን እንሄዳለን ማለት ነው። ወደ ሽምግልናቸው ይሄዳሉ። እንግዲህ ቤተሰብ የዛሬውን ቪዲዮ የተከታተላችሁት ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ኢንሻአላህ በሌሎች አዳዲስ ቪዲዮዎች እስክንገናኝ ድረስ በያላችሁበት ላይ ጠብቅልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።